ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ተመልካቾቻችን? ረመዳን ከሪም ብያለሁ። ላለፉት 4 ወር ቪዲዮ ብዙም አልለቀኩም በስራ ጉዳይ ሆኜ እና አልተመቸኝም ነበር። ከዚህ በኋላ ኢንሻአላህ ተከታታይ ቪዲዮዎች የምለቅ ይሆናል በስራ ጉዳይ ላይ። እንግዲህ እንደምታውቁት እኔ የምለቃቸው ቪዲዮዎች ቴሌቪዥን እና ሞባይል ቤዝድ ያደረገ ነው። እነሱ ቤዝድ ያድርግ እንጂ ብዙ ኤሌክትሮኒክስ ስራዎች ላይ ብዙ የተለያዩ ቪዲዮዎች እለቃለሁ እና እነዚህ ቪዲዮዎች ለእናንተ ድጋፍ የሚሆኑ ናቸው። በጣም ድጋፍና ብዙ እውቀት የምታገኙበት ቪዲዮ ነው። ስለዚህ ኢንሻአላህ ከዚህ በኋላ ተከታታይ ቪዲዮዎች የምንለቅ ይሆናል። ጓደኞቼም አሉ፣ እኔም ጥሩ የእናንተ ጠቃሚ ይሆናሉ ተብለው የታሰቡ ቪዲዮዎች እንለቃለን። እንግዲህ መማማር እንችላለን። ያው እናንተ የምታውቁት እኛ የምናውቀው ሼር እየተደራረግን ሁላችንም ጥሩ እውቀት እንዲኖረን ያደርገናል እና እኔ በዩቲዩብ ፔጅ ነው ብዙ ጊዜ የምለቀው። በቲክቶክ ያናክል አለቅም። ዩቲዩብ ላይ ነው ብዙ ጊዜ የምለቀው። ግን ከዚህ በኋላ በቲክቶክ አጫጭር ቪዲዮዎችን የምለቅ ይሆናል። አሁን ያለነው እንግዲህ ረመዳን ነው። ረመዳን ታላቅ ወር ነው። አላህ ተጠቃሚ ያድርገን፣ ከሚጠቀሙ ሰዎች አላህ ያድርገን እና ከዚህ በኋላ እንግዲህ ኢንሻአላህ አሁን ከዚህ ከአንድ ሳምንት በኋላ ተከታታይ ቪዲዮዎች መልቀቅ እንጀምራለን። እንግዲህ እናንተ እኛም ማበረታታት አለባችሁ፣ ማየት አለባችሁ ቪዲዮዎቻችን። ችግር እንኳን ቢኖር ኮሜንት ማድረግ ትችላላችሁ። እንግዲህ ከእናንተ ጋር ነው የእኛ ጥንካሬ የሚታየው እናንተን ኮሜንት ስታደርጉን ነው። ጠቃሚ ቪዲዮዎች እንለቃለን። በጣም የሚጠቅሙ አንድ ሰው ቤቱ ሆኖ ኤሌክትሮኒክስ እንዴት ፊክስ ማድረግ እንዳለበት የሚያስጨብጥ እውቀት ይሆናል። ማንም ሰው በዚህ ቪዲዮ ከምንም ተነስቶ የኤሌክትሪክ ባለሙያ መሆን ይችላል፣ ቴክኒሽያን መሆን ይችላል። ብዙ ኤሌክትሮኒክስ ቤት ላይ የሚጠቀምባቸው ዴይ ቱ ዴይ የሚጠቀምባቸው ቴሌቪዥን፣ ሞባይሉ እነዛም ፊክስ ማድረግ ይችላል። ቀለል ያሉ አትሊስት ከበድ ያሉ እንኳን ፊክስ ማድረግ ማይችል ቀለል ያሉ እኛ ላይ በእጃችን ሶልቭ ማድረግ ምንችላቸው ስራዎች ለምሳሌ ሶፍትዌር ሊሆን ይችላል፣ ሃርድዌር ሊሆን ይችላል። ባትሪያችን እንዴት ሚኒማይዝ ኮንሱም እንዳያደርግብን ፓወሩ በደንብ እንዲቆይ ማድረግ፣ ሶፍትዌር ሴትአፕ እንዴት ማስተካከል እንደምንችል እነዚህ ቀለል ያሉ ነገሮች መስራት ትችላላችሁ። ቲቪያችን ቢሆን ቲቪ ቢበላሽባችሁ እንኳን እንዴት ነው ብልሽቱ ኢንቨስቲጌት ማድረግ የምችሉ ምን እንደተበላሽባችሁ ማወቅ ትችላላችሁ ይህን ቪዲዮ በማየት